አንድ ሰው ገንዘብ ከሚሰጥ ይልቅ ለእግዚአብሔር ጉልበቱን የሚሰጥ ሰው የከበረ ነው። ጉልበት ማለት ወዝ ድካም ማለት ነው። የሚሰግድ ሰው ሁሉ ጊዜ ጉልበቱን ነው ለእግዚአብሔር የሚሰጠው፣ ድካሙን ነው ለክርስቶስ። እግዚአብሔር ንስሐ ብገባም ይሄንን ኃጢአት በእውነት ይቅር ይለኛል ወይ? እኔ በተደጋጋሚ ጽንስ አስወርጃለሁ፣ ሰርቄያለሁ፣ ግብረ ሰዶም ፈጽሜያለሁ። ኢሩካቤ ከዚች ሰዓት ድረስ ነው። የትኛውንም ኃጢአት ስሩ፣ ሁሉም ኃጢአት ከንስሐ በታች ነው። የትኛውንም በደል ስሩ፣ ሁሉም በደል ከክርስቶስ የቸረው። ሁለት ጸሎት ብቻ እስኪ እንደው ጊዜ የለኝም አይመቸኝም የምትሉ ሰዎች በተቻለ አቅም ከቲክቶኩም ከዩቲዩቡም ከፌስቡኩም ካለውም ጊዜያችሁ ቀነስነስ አድርጋችሁ እስኪ ማታ 15 ንስሐ ስትገቡ ለካህኑ ምንም ኃጢአት አትደብቁ። ካህኑን ይጭነቀው፣ ምንም አይጭነቃችሁ፣ አትሳቀቁ። ያለውን ንስሐችሁን የሰራችሁትን ኃጢአት በሙሉ እርግፍ አድርጋችሁ ንገሩ። አንድ የታመመ ሰው ሐኪም ፊት ቁጭ ብሎ ቀርቦ በሽታውን በአግባቡ ካልተናገረ መድኃኒት ያገኛል? አያገኝም። ስለዚህ ኃጢአቱን የሚሰውር አይለማም ይላል ጥበበኛው ሰለሞን። ስለዚህ ኃጢአት የሚሰውር ነገር አይደለም። ስትናገሩ ፍርጥርጥ አድርጋችሁ ተናገሩ። ሁል ጊዜ እንደምንለው ንስሐ ስትናገሩ ስትናዘዙ ዙሪያ ጥምጥም አትናገሩ። ከዘሞታችሁ ዘሙቻለሁ፣ ከአንድ ሰው ከሆነ ከአንድ፣ ከሁለት ሰው ከሆነ ከሁለት ሰው አባቴ በዝሙት ወድቅ ያለው በሉ እንጂ ዝሙት እንዴት እንደሰራችሁ ታሪኩን አትናገሩ። ያ ማለት ምን ማለት ነው? ለምሳሌ ሴቶች አንድ ወንድ በስራ ምክንያት ተዋውቀው ስልክ ተቀያየርን፣ ስንደዋወል አባታችን እኔ አልፈለኩም ሻይ ቡና ስንል በቃ እየተላመደን እየተግባባን መጣንና እኔ እኮ አልፈልግም ዝሙት፣ ግን በቃ ዝሙት ሰራው። ይሄ ኃጢአትን መናዘዝ ሳይሆን ታሪክ መናገር ነው። ወንዶችም እኔ እኮ በእውነት እንደዚህ አይነት ነገር አልሰራም፣ ትዳር እያለኝ እጮኛ እያለኝ፣ የሌላችሁም ደግሞ አጋጣሚ በስራ ተዋወቅን፣ ተግባባን፣ በጣም ወዳጅ ሆንን፣ በቃ አባታችን እንደው አልፈልግም አንድ ቀን ጥሎኝ ነው በቃ አንድ ቀን ዝሙት የሰራው ታይባል። ስትናገሩ ያለውን ኃጢአት ፍርጥርጥ አድርጋችሁ ተናገሩ። ሌላው ለየትኛው ንስሐ ካህናት 74 ሳንቲ አይጠይቋችሁ፣ ወይም ደግሞ ንስሐ ስትገቡ ይሄንን ክፈሉ፣ ይሄንን አምጡ፣ ይሄንን አውጡ አትባሉ። ንስሐ በነፃ ነው። እኛ ክህነት የሰጠን መድኃኔዓለም በገንዘብ ነው በነፃ ነው? በነፃ ነው። ስለዚህ ለእናንተም አገልግሎቱ የሚሰጠው በነፃ ነው። 74 ሳንቲ ለንስሐ አትከፍሉም። ይሄ ኃጢአት ያለዚህ ገንዘብ አይሰረም የሚባል ነገር የለም። ሴቶች ጽንስ አስወርዳችሁ አንዳንድ ካህናት አይ ይሄ ምጽዋት ያስፈልገዋል እንዲህ አይነት ገንዘብ አምጪ ይባላሉ። ወንዶቹም እንደዚሁ። ስለዚህ 74 ሳንቲ አትጠየቁም። ይሄ ማለት ንስሐ ለተቀበሉ ቀኑና ለሰጡ ለእናንተ የነፍስ አባት ለሆኑ ገንዘብ አትስጡ ማለት አይደለም። ለንስሐ አባታችሁ ኃጢአታችሁን ለተሸከሙ ላወረዱ እግዚአብሔር ይፍታ ብለው ከእግዚአብሔር ላስታረቁ ካህናት ግን ስትፈልጉ በፍቃዳችሁ አባታችን ካርድ ሙሉበት፣ ለትራንስፖርት ተጠቀሙበት፣ ሻሽ ካባ ግዙበት ብላችሁ አይደለም 100 ብር 100 ሺህ ብር በግል መስጠት ትችላላችሁ። እኛ የምንለው ለንስሐ 74 ሳንቲ አይከፈልም። አገልግሎቱን በነፃ አግኝታችሁ እናታችሁን ኪዳነ ምሕረትን አመስግናችሁ መሄድ ትችላላችሁ። ሌላው እጅግ በጣም የምናስጠነቅቃችሁ የምትጸጸቱት የምትቆጩት እስከዚች ሰዓት ድረስ ነው። የትኛውንም ኃጢአት ስሩ፣ ሁሉም ኃጢአት ከንስሐ በታች ነው። የትኛውንም በደል ስሩ፣ ሁሉም በደል ከክርስቶስ የቸርነት በታች ነው። ስለዚህ እዚህ መታችሁ ንስሐ ገብታችሁ ቀኑና ተቀብላችሁ ሄዳችሁ ክርስቶስ እግዚአብሔር ንስሐ ብገባም ይሄንን ኃጢአት በእውነት ይቅር ይለኛል ወይ? እኔ በተደጋጋሚ ጽንስ አስወርጃለሁ፣ ሰርቄያለሁ፣ ግብረ ሰዶም ፈጽሜያለሁ፣ ኢሩካቤ ፈጽሜያለሁ፣ እግዚአብሔርን የሚያስቀይም ነገር ለሰው ማልናገረውን በደል ሰርቻለሁ፣ በእውነት እግዚአብሔር ይቅር ይለኛል ወይ ብላችሁ ከተጸጸታችሁ ልብ ብላችሁ ስሙኝ። ከንስሐ በኋላ ያለ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። እስኪ በሉ ከንስሐ በኋላ በሉ ያለ አላስፈላጊ ጸጸት በራሱ ኃጢአት ነው። እዚህ መታችሁ ይውላችሁ ንስሐ ገብታችሁ እግዚአብሔር ከንስሐ በኋላ ይቅር አላለኝም ብላችሁ ማሰብ ይሄ ከሰራችሁት ኃጢአት የበለጠ ኃጢአት ነው። ለምን? እዚህ መታችሁ ይቅርታ አግኝታችሁ ከሄዳችሁ በኋላ ኃጢአቴ አልተሰረየም፣ እኔ አልነጻውም፣
አሁንም በደለኛ ነኝ ብላችሁ የምታስቡ ከሆነ አንደኛ ክርስቶስን እንደ ፍጡር ቆጥራችኋል። ፍጡር ነው፣ ሰው ነው ቂም የሚይዘው። ሁለተኛ ክርስቶስን ደግሞ እንደ ቂመኛ ቆጥራችኋል። ስለዚህ ትልቅ በደል ነው። ከንስሐ በኋላ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። ይህንን ልብ አድርጋችሁ ያዙ። ከዛ በተረፈ ንስሐ ከተቀበላችሁ በኋላ ቀኑናችሁን ለ1 ሳምንት ለ15 ቀን ለወርም ሊሰጧችሁ ይችላሉ። ከሰጧችሁ በኋላ ልክ ስትጨርሱ ቀጥታ ወደዚህ አትምጡ። ስልክ አለ፣ የሁሉም ካህናት አለ። ስልክ ይሰጧችኋል። ልክ ንስሐውን ከጨረሳችሁ በኋላ እንደ ነገ ልትፈቱ እንደ ዛሬ ደውላችሁ ቀሲስ እከሌ አባቴ ቀኑናዬን ጨርሻለሁ፣ ንስሐዬን አብቅቻለሁ፣ ነገ ይመቾታል መጥቼ ልፈታ በሉ። ንስሐ ተቀብላችሁ ታስራችሁ አትሂዱ። መታችሁ ፍትሐት ዘወልድ ደግመው እግዚአብሔር ይፍታ ብለው የኃጢአቱን ባላንስ ዜሮ አድርገው ነው የሚሸኟችሁ። ስለዚህ በተቻለ አቅም ቀኑናውን ከጨረሳችሁ በኋላ መታችሁ እዚህ የመፈታት ግዴታ አለባችሁ። ሌላው ነገ ሰኞ ነው አይደለ? ለመጾም የሚከለክል ህመም ያለባችሁ ወይም ደግሞ መጾም የማትችሉ ስኳር ሊሆን ይችላል፣ ሌላም የውስጥ ደዌ በሽታ ሊሆን ይችላል። እናንተን አይመለከትም፣ ነፍሰ ጡሮችም እናንተን አይመለከትም። መጾም የምትችሉ የበረታችሁ እስከ ነገ 11 ሰዓት ትጾማላችሁ። እየሰማችሁኝ ነው አይደለ? ነገ 11 ሰዓት ላይ ነው እህሏ የምትቀምሱት ማለት ነው። በተረፈ እዚህ ያለው የተባረከው አሁን ቅባ ቅዱስ የሚጨመርበት የቄደር ጸበል አለ። መደበኛውን ጸበል በኋላ እናንተ መጠጣት ትችላላችሁ። ቄደር የምትጠመቁ ለእናንተ የቀረበ የቄደር ጸበል አለ። እሱን እናንተ ትጠጣላችሁ ማለት ነው። ለራሳችሁ ብቻ ነው ይሄ የሚፈቀደው፣ ጸሎቱ ላይ የተካፈሉ ማለት ነው። ሌላው የቄደር ጥምቀት የስሬት ጥምቀት ነው። እንግዲህ ጸሎተ ቄደር ማለት መጽሐፈ ቄደር ላይ የሚለው ህሙማን የሚፈወሱበት ከኃጢአት የሚነጹበት ነው። ይሄ ጸሎትና ጸበል እንደሌላው አይደለም። ከኃጢአታችሁ የምትንጹበት፣ ወንዶች የ40 ቀን ሴቶች የ80 ቀን ልጅነታችሁን የምታስመልሱበትና የምታድሱበት፣ ንጹህ እንደ በረዶ ነጭ የምትሆኑበት የጸሎት ስርዓት ነው። ስለዚህ እንደ መደበኛው ጥምቀት እዚህ ጋር ምቱኝ እዚህ ጋር ዳብሶኝ አይባልም። የስሬት ስለሆነ እኔ በደንብ አጠምቃችኋለሁ። ሌላው መደበኛ ተጠማቂዎች አላችሁ፣ እናንተን አንድ ላይ በደንብ ትጠመቃላችሁ። ለህመም ለበሽታ እንዶ ክፉ መንፈስ የሚራቀኝ የምትሉ ከሆነ አርብና ረቡዕ ቋሚ አገልግሎት አለ። መታችሁ በስርዓት መጠመቅ፣ ቅባ ቅዱስ መቀባት፣ ማሸኘት ትችላላችሁ። ከዛ ውጭ ግን አሁን የምትጠመቁት ጥምቀት የስሬት ጥምቀት የንስሐ ጥምቀት ስለሆነ በተቻለ አቅም እንደው እዚህ ጋር ደብድቡኝ እዚህ ጋር ምቱኝ የሚባልበት አይደለም። እየሰማችሁኝ ነው አይደል? በተረፈ ንስሐ ገባችሁ፣ ዛሬ ኃጢአታችሁን አራገፋችሁ። ከዚህ በኋላ እድሜ ዘመን ንጹህ ትሆናላችሁ ማለት አይደለም። ሰውነን በስጋ እንፈተናለን፣ በኃጢአት እንወድቃለን። ዛሬ ንስሐ ገብታችሁ ከሳምንት ከአንድ ወር ከ2 ወር በኋላ ኃጢአት ቢገጥማችሁ በኃጢአት ብትወድቁ ተመልሳችሁ ነው ንስሐ ገቡ። እየሰማችሁኝ ነው አይደል? ንስሐ እስከ እድሜ ዘመን የሚገባ ነው። ዛሬ ገብተን ነገ የምንተው አይደለም። ኃጢአት በሰራን ቁጥር እየመጣን ንስሐ እየገባን ይቅርታ የምንጠይቅበት ነው። ቤተ ክርስቲያን ሆስፒታል ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። እዚህ መታችሁ አይፈረድባችሁም። ኃጢአታችሁን አራግፋችሁ ነው የምትሄዱት፣ ንጹህ ሆናችሁ ነው የምትሄዱት። ስለዚህ ነገም በኃጢአት ልትፈተኑና ልትወድቁ ትችላላችሁ። ተስፋ እንዳትቆርጡ። በየትኛውም ኃጢአት ብትፈተኑ ግድ የላችሁም። እኛ አገልግሎቱን አልሰለቸንም። እኛ ሳንሰለች አትሰልቹ። አንዳንዶች ንስሐ ይገባሉ፣ በተደጋጋሚ ንስሐ ይገባሉ። ከዛ በአንድ አይነት ኃጢአትና በተለያየ አይነት ኃጢአት ሲወድቁ ተስፋ ይቆርጣሉ፣ ከቤተ ክርስቲያንም ይርቃሉ፣ ከእግዚአብሔርም ይሸሻሉ። እግዚአብሔር ላይ ተስፋ አትቁረጡ። ስለዚህ በተቻለ አቅም በኃጢአት ብትወድቁ ተመልሳችሁ ነው በንስሐ ትነሳላችሁ። ነገም ሄዳችሁ በኃጢአት ብትወድቁ ዳግም በንስሐ ትነሳላችሁ። ኃጢአት ቢጥላችሁም ንስሐ ያነሳችኋል። ኃጢአቴ በደሌ ብዙ ነው እግዚአብሔርን በድያለሁ ብላችሁ አትራቁ፣ ቅረቡ፣ እግዚአብሔር ይቅር ይላችኋል። እመቤታችን ኪዳነ ምሕረት ከልጇ ታማልዳችኋለች፣ ታስታርቃችኋለች። ስለዚህ በተቻለ አቅም እንዳትርቁ አደራ የምንላችሁ። ንስሐ ከገባችሁ በኋላ ዳግም ደግሞ እንዳትፈተኑ ጸሎት ጀምሩ። እስኪ እንደው ሁሌ እንደምናገረው 2 ጸሎት ብቻ እስኪ እንደው ጊዜ የለኝም አይመቸኝም የምትሉ ሰዎች በተቻለ አቅም ከቲክቶኩም ከዩቲዩቡም
ከፌስቡኩም ካለውም ጊዜያችሁ ቀነስነስ አድርጋችሁ እስኪ ማታ 15 ደቂቃ ጠዋት 15 ደቂቃ የጸሎት ጊዜ ብቻ ይኖራችሁ። ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ እናታችሁን ለምናችሁ ቅድስት ሆይ ለምኝልን ብላችሁ በውዳሴ ማርያም ተኙ። የሰላም እንቅልፍ ትተኛላችሁ። የተቋጠረውን ታስፈታላችሁ። እመቤታችንን ታቀርባላችሁ። የምትፈልጉትን ነገር ከሷ ታገኛላችሁ። ከዛ ውጪ እንደው ጠዋት ውልቅ ብላችሁ ወደ ሰራም ወደ ጉዳያችሁም ከመሄዳችሁ በፊት ነገ ብንሞት የምንቆመው ለፍርድ ሥላሴ ፊት ነው። ሥላሴ ፊት ወይ ይፈረድልናል ወይ ይፈረድብናል። ስለዚህ አጋዕዝተ ዓለም ሥላሴን ያዙ። የፈጠራችሁ ማን ነው? ሥላሴ። ነገ ትሞቱ ማፊት ነው የምትቆሙት። የሚኮንኑት የሚያጸድቁት ማን ናቸው? ስለዚህ አጋዕዝተ ዓለም ሥላሴን ያዙ። ሰይፈ ሥላሴ የሚባል ጸሎት አለ። የሌላችሁ ግዙ፣ ያላችሁ ጊዜ ሰጥታችሁ በርትታችሁ ጸልዩ። ሰይፈ ሥላሴ እንደ ውዳሴ ማርያም የዕለት አለው። ያንን ጸሎት ሳታቋርጡ ስለ እውነት ቀሲስ ምን አለበሉኝ 15 ደቂቃ አይፈጅም። ያችን ጸሎት አድርሳችሁ ሥላሴን ተማጽናችሁ ውጡ። አንደኛ የሥላሴን መለኮታዊ ጥበቃ ታገኛላችሁ። ሁለተኛ አጋዕዝተ ዓለም ሥላሴን ለምኗቸዋል። ሶስተኛ ዕድሜ ጠግባችሁ ለንስሐ በቅታችሁ ለሥጋው ደግሞ በቅታችሁ ትሞታላችሁ። ሶስተኛ እንደው ሰውነን ነገ እንሞታለን ለፍርድ ሥላሴ ፊት ስንቆም አጋዕዝተ ዓለም ሥላሴ ስለምናመሰግናቸው ስለምንጸልይ አይፈርዱብንም፣ ይፈርዱልናል። ወደ ሲኦል አያወርዱንም፣ ከቅዱሳን ጋር በገነት ይደምሩናል። ስለዚህ እንደው ግድ የለም ለጸሎት ጊዜ የለኝም የምትሉ ወጣቶች በሙሉ ሁላችሁም በተቻለ አቅም ውዳሴ ማርያም ማታ ጠዋት ሰይፈ ሥላሴ ጸልዩ። ከዛ ደግሞ የአምልኮት ስግደት ስገዱ። አንድ ሰው ገንዘብ ከሚሰጥ ይልቅ ለእግዚአብሔር ጉልበቱን የሚሰጥ ሰው የከበረ ነው። ጉልበት ማለት ወዝ ድካም ማለት ነው። የሚሰግድ ሰው ሁል ጊዜ ጉልበቱን ነው ለእግዚአብሔር የሚሰጠው፣ ድካሙን ነው ለእግዚአብሔር መስዋዕት አድርጎ የሚያቀርበውና በተቻለ አቅም የአምልኮት ስግደት ስገዱ። የንስሐ ስግደታችሁንም በአግባቡ ጨርሱ። ሌላው መጾም የማትችሉ የውስጥ ሕመምና ችግር ያለባችሁ ልዩ ችግርም ያለባችሁ መጾም የማትችሉ ሰዎች የእናንተ ንስሐ በምጽዋት ይቀየራል። በምን አልኳችሁ? በምጽዋት። ለምሳሌ ልዩ ሕመምና በሽታ ያለበት እስከ 6 ሰዓት መቆየት የማይችል ሰው ሊኖር ይችላል። እንደዚህ አይነት ችግር ያለባችሁ ወጣቶችም እናቶችም ልዩ ሕመም ያለባችሁ ሰዎች ወደ ምጽዋት ይቀየራል። ምጽዋት ኃጢአትን ታስተሰርያለች ይላል። ይሄ ማለት ምን ማለት ነው? ወደ ምጽዋት ሲቀየር ካህኑ አይደለም ንስሐ ሲቀበል አንቺ ይሄን ያህል ገንዘብ አምጦ አይሉ። አቅማችሁን ኪሳችሁን የምታውቁት እናንተ ናችሁ። ህሊናችሁ ልቦናችሁ የፈቀደውን ኪዳነ ምሕረት በቃል ኪዳንሽ በጸሎትሽ ኃጢአቴን አስደምስሽልኝ ከልጅሽ አስታርቂኝ መጾም ፈልጋለሁ ግን ለመጾም አልቻልኩም ሕመም ያዘኝ ሕመም ከለከለኝ ይሄንን መባ አምጥቻለሁ ብላችሁ ለሷ ሙዳየ ምጽዋት ውስጥ ነው የምታረጉት። ለካህን አይሰጥም፣ ለቀሲስ ሄኖክ ለኔ አይሰጥም፣ ለማንም አይሰጥም። ለእመቤታችን ነው የምትሰጡት። እሺ። ከዛ በተረፈ ሁላችሁም በርቱ። ከፊታችን እንግዲህ አብይ ጾም አላደም። ይሄው እናንተ እድለኛ ናችሁ። በነገራችን ላይ በጣም እድለኛ ናችሁ። ምክንያቱም ንስሐ ገብታችሁ አብይ ጾምን ትቀበላላችሁ። ስለዚህ ይሄ መታደል ነውና እግዚአብሔር ይመስገን። በነገራችን ላይ ስለመጣችሁ ንስሐ ስለገባችሁ ቤተ ክርስቲያን ደስ ይላታል። እልል ብላችሁ አመስግኑ። መጽሐፍ ቅዱስ ላይ በአንድ ሰው ምክንያት ንስሐ መግባት በሰማይ ያሉ ሰራዊተ መላእክት እግዚአብሔርን ያመሰግናሉ፣ ደስ ይላሉ። አንድ ግለሰብ እንደኮ ይገርማችኋል። አንድ ሰው ንስሐ ስለገባ በሰማይ ያለ አንድ መልአክ አይደለም ሰራዊተ መላእክት ይደሰታሉ፣ እግዚአብሔርን ያመሰግናሉ። ለምን? ወደቀ፣ ተነሳ፣ ኃጢአት ሰራ፣ በንስሐ ተመለሰ ብለው ከኛ ጋር ለዘላለም ይኖራል ብለው ይደሰታሉና ንስሐ ስትገቡ ቤተ ክርስቲያን ትደሰታለች። በተረፈ በርቱ። ኪዳነ ምሕረት ከሁላችን ጋር ትሁን። ሌላው የምትፈልጉት የተቋጠረ የታሰረ ነገር በሕይወታችሁ ካለ ንገሯት፣ ትሰማለች። ለኪዳነ ምሕረት ተስላችሁ ተማጽናችሁ ለምናችሁ ሂዱ። ቀሲስ ምን አለበሉኝ፣ ጸሎታችሁን አትበላም፣ ስለታችሁን አታስቀርም። ከልብ ሆናችሁ ብቻ ለምኗት። እመቤታችንን የምታክል እናት ይዛችሁ እናት እንደሌለው ልጅ አትንከራተቱ። ድንግል ማርያምን የምታክል እናት ይዛችሁ አይጉደልባችሁ፣ አትታሰሩ፣ አትጠፈሩ። እሷን ይዛችሁ ለምኗት፣ ትፈታለች። ሁላችንንም ኪዳነ ምሕረት ትፍታን። ወስብሐት ለእግዚአብሔር።